ኃይለ ሥላሴን ሊገደሉ እንደነበር ግን ታውቂያለሽ? በሙስሊሞች በኩል ሊገደሉ ታስቦ ነበር። ሚዲያው ላይ ማለት የሆነ ነገር አውርተሽ እኮ ያወራሽው ወሬ ከሆነ ጎራ ጋር ተያይዞ ላንቺ የሆነ ጎራ አታውቂውም እኮ ያን ጎራ የሆነ ስም ሰጥተውሽ ሲወቅጦሽ ታያለሽ። እኔ ላይቭ ላይ ታሪክን ሳወራ 20 ሰው አይኖርም። ላግጣ ስድብ ካለ 100 ሰው ይኖራል። እኔ ጃሂል ነኝ። ማስተርስ ያላቸው እኮ ናቸው ከአዛህር ዩኒቨርሲቲ የዲን እውቀት ሸሪዓ ምናምን በቃ በብዙ ነገር ነው እንግዲህ ማስተርሳቸውን ያዙት እዛው ዘርዝረውታል። እስላም ለመንግስት ሲገብር ለኢትዮጵያ ለክርስቲያን መንግስት ሲገብር እንጂ ገብሩልኝ ሲል አያምርበትም። አርፈ ቁጭ በላቸው። የፈረንጅ ሆዱ የእባብ ወንዱ አይታወቅም። ኃይለ ሥላሴ እኮ ማለት ካሪዝማ ነው እንደምታውቂው፣ እንደ ጌታ የሚያመልኩት አሉ አይደል? እኚህ ግን ኩዌቶች ግን ቲማቲም ወርውሮ ነአናቱላ አንተ የሙስሊም ጠላት የአላህ ርግማን ይውረድብህ እያሉ አስፋልት ላይ ቲማቲም ሲወረውርባት ነበር። ታሪክ የማያውቅ ሰው በምኑ ይነቃል? ትላንት የወደቀውን ነገር አያውቅም። የትላንት ውድቀት በምን እንደተነሳ አያውቅም። ትላንት ወድቀን በምን እንደቀረን አያውቅም። ሰላም አለይኩም። ይህ ነጥብ ፖድካስት ነው ከኑሪያ ከማል ጋር የተለያዩ ማህበራዊ ሳይኮሎጂካዊና የተለያዩ ማህበራዊ ጉዳዮችን የምናነሳበት ፖድካስታችን አሁን ጀምሯል። የዛሬው እንግዳችን አሚን ሸሪፎ ነው። ቲክቶክ ላይ ታውቁታላችሁ። የተለያዩ ጉዳዮችን በማንሳት አክብረኸኝ ስቱዲዮ ድረስ ስለመጣ በጣም አመሰግናለሁ አሚኑ። ኢንሻአላህ እንኳን ደህና ቆየሽኝ። ያው ግዴታ። እሺ፣ ስለ ራስህ መጀመሪያ አንዳንድ ነገር እናንሳና ወደ ፖይንቱ እንገባለን። ኢንሻአላህ እንግዲህ ያው እኔ እንደምታውቁት አሚኖ ሸረፋ ሁሴን እባላለሁ። ያው የምታወቀው ቲክቶክ ላይ አንዳንድ ማህበራዊ ጉዳዮች ምናምን ነገር ያው የዲንም የምናምን ሳይንሱንም ሕክምናውንም እንደዛ በማንሳት ነው የሚታወቀውና ይሄው ነው ስለኔ ያለው አጭር ነገር። ሕክምና ላይ እንደቆየህ አውቃለሁ። ምን ላይ ነበር ሰራ የነበረው? እሱን ብታነሳልኝ ደስ ይለኛል። መጀመሪያ ላይ እንግዲህ ያው ወደ ዘውዲቱ አካባቢ ነበር ያው ተመድቤ የምሰራው። መጀመሪያ ግራጁዌት ያደረኩት ፐብሊክ ሄልዝ ኦፊሰር ነው። ከዛ ያው ኢኖቬት አድርጌው ምናምን ነገር ቀጠለ ወደ ሜዲስ ነው። ከዛ እያለ ደግሞ ያው ስለዚህ ዶክተር ብለን እንጥራ ያው ባይጠራም ስለተልኩት ስላቆምከው ነው እንጂ አክቹሊ ያው መጠሪያ ነው። መጠሪያ ያው እኔ ግን ቀለል እንዲለኝ አሚኖ ብዬ ነው መቀጥለው። ደስ ይለኛል። እሺ፣ ወደ ቲክቶክ እንዴት መጣ? ምን አነሳሳ? ለምንድነው ይህን ጥያቄ የምጠይቅ? ብዙ ጊዜ ኔጌቲቭ ነገሮችን ስታይ ነው ስትላይ ያለው፣ ብዙ ጊዜ ስትቃወማ ያለው። ከዛ ውጪ ደግሞ ይጠቅማሉ የምትላቸውን ታሪኮችን ታጋራለህ ለተከታዮች። ብቻ ኦቨርኦል ያንተ ፕሮግራም ሞር አስተማሪ ነው። ለዛም ነው እኔ አንተን የመረጥኩት እንደ መጀመሪያ እንግዳና ምንድነው ወደዚህ እንትን ያመጣ? ኢንሻአላህ ያው ወደዚህኛው ጉዳይ መጀመሪያ ያመጣኝ ያው ንጽጽሩ ዓለም ላይ ነበረ። ያው ኢስላም የኮምፓራቲቭ ሪሊጅን ማለት ነው። እና በአንድ ወቅት ቲክቶክን ብዙም ትሬንዱ አልነበረኝም። ያው እንዲህ ሰው ሲያይ ነው ማየው እና ሳይ አንድ ያው እዚህ ስሙን መጥቀስ የሌለብኝ ሰው ረሱልን ሲሰድብ ምናምን ያለው ማለት ነው። እና እኔ ደግሞ ሐዋሳ ላይ ቀድሞም ንጽጽር ሰራ ነበር። እንዲሁ ያው ትምህርት ቤቶችም ላይ ምናምን ያሉት ቦታዎች ላይ እየሄድን እንሰራ ነበር። ወደ ሐዋሳ ታቦር ተራራ ምናምን እንደዛ እየሄድን እያገኘናቸው ፓስተሮቹ ምናምን የማውራቱ ምንም ችግር አልነበረብንም። እና እንዴት እንዲያወራሉ ብዬ ቪዲዮውን ለመቅረጽ በቃ ሰብር አላገኘውም። የሆነች ያረባሽ ስልክ ነው ወላይ ነበረችኝ። ስለ ጥራቷ ስለምኑ አልጨነቀኝም። ማለት ይሄ የሚለው ነገር ቢነገረውስ ብዬ ማውራት ጀመርኩኝ። ስለ እይታው ስለምኑ አልነበረምና እንዲህ ያለ ጀመረ በኮምፓራቲቭ ማለት ነው። ኦኬ፣ አሪፍ ነው። ፕሮግረስህንም አይቻለሁ ላይ ከነበረበት ታይም ብዙ ቪዲዮችን ለማየት ወደኋላ ተመልሼ ስለሞከርኩ ነው። ጥሩ ነው። እሱን አፕሪሺየት አድርጋለሁ። በዚህ አጋጣሚ ልንገር፣ ከሰዎች ወይም ከተከታዮች ምን አይነት ኮመንት ይደርሳል? ለምን ይህን ጥያቄ እንደጠየቅኩህ በኋላ ግልጽ አደረግልሃለሁ። ግን ምን አይነት ፊድባኮችን ትወስዳለህ? ለምሳሌ አሁን ብዙ ጊዜ የኛ ኮሚኒቲ አይተህ ከሆነ የሆነ ነገር ካረገ በኋላ ይሄ ልክ አይደለም መባልን ብዙ ጊዜ ኔጌቲቭ ኮመንቶችን አንቀበልም። ዘን ብዙ ጊዜ ደግሞ ክሪቲሳይዝ የምታደርግ አይነት ሰው ስትሆን ያ ነገር እንደ ማንነትህ የሚቀበለው ሰው አለ። አይ አሚኖ እኮ ሁሌ ክሪቲሳይዝ ማድረግ ነው ማለት ነው፣ ወይ ደግሞ ሰርታ አታሳይም፣ እንደዚህ አታደርግም የሚባሉ ኮመንቶች ስላሉ ያንን እንዴት ነው ሃንድል የምታደርገው? እንዴት ነው የምትቀበለው? ምርጥ ጥያቄ ላይ ጠየቅሽኝና እኔ ተፈጥሮ የራሱ የሆነ ምንም ማይሰማ ተፈጥሮ ነው ያለኝና ማንንም ነው ማልሰማው። ማለት መጀመሪያ አንድም ቪዲዮ እኔ ከመስራቴ በፊት በጣም በተደጋጋሚ አየዋለሁ እኔ ራሴ። አሁን ይህንን ባወራ እንዴት ነው እና እንደዛም ሆኖ ግን ያው ትንሽ ጥሩ ያልሆኑ ነገሮች እጠቀማለሁ። ብዙ ጊዜ ጥሩ ያልሆኑ ቃላቶች ለመመለስ የሚሄድበት መንገድ ለምሳሌ እዚህም እንዳልደግመው እንጂ የሆነን ሰው ደንቆሮ ደንቆሮ ማንነት ስላለው እኔም ደንቆሬ ነው እኔ ማስተምረው ማለት ነው። እና ልክ ላይሆን ይችላል።
እና ያ ማንነት ነው አሁን እየተላበሰኝ ያለው እና ሰዎች ትክክለኛ ኮሜንት ካልሰጡኝ ይበልጥ እነዛ ሰዎች ወደ እኔ እስኪመጡ ድረስ ነው የምታገለው። እሱም ጥሩ ላይሆን ይችላል እነሱ እስኪመጡ እንጂ እኔ ወደ እነሱ አልሄድም። ገባሽ? የትኛውም ፖዚቲቭም ነገር ላይ ቪዲዮ እንሰራለን። ከዛ ከተሰራ በኋላ ኔጌቲቭን ነገር እጠብቀዋለሁ ሁሌም። ምንድነው ትልቁ ችግሬ? ኔጌቲቭን ነገር አላልፈውም ነው። ቲክቶክ ላይ ደግሞ ምንድነው እስከመጣሽበት ድረስ ሁሉንም የመቀበል ግዴታ አለብሽ። አንዴ መተሻል አልናደድም አልበሳጭም ምናምን አይሰራም። አንዴ ገብተሻል መዋጋት ነው በቃ። አንዳንድ ሰው ደግሞ ከምን አንጻር መሰለም የምትናገርበት ወይ ለምሳሌ ያ ሰው አሁን ቅድም እንደጠቀስከው እንደዚህ ነካ ማለት ላይ ካለሳልሰህ መናገር ምናምን እንደዛ ብዙ ኤክስፔክት ያደርጋል መሰለኝ። አይ ቲንክ ለዛም ይመስለኛል። ግን አክቹሊ እንደዚህ ወጣ ያለ ነገር ብዙም አላየሁም ምን ያንተ ቪዲዮዎች ላይ ሀቅ ለመናገር ማለት ነው። ሰሞኑን የጀመርከው ታሪክ አለ ስለሱም አንሳልኝ። ተመልካቾች ቢሰሙት ደስ ስለሚል በጣም ኢምፕረስ ነው የሚያደርገኝ። ወላሂ ለእስልምና ያን ያህል ዋጋ ተከፍሎ ለሀገር ያን ያህል ዋጋ ተከፍሎ አንዳች ቦታ ያልተሰጣቸውን ሰው ስታይ ታዝኛለሽ። በሙስሊሙም እኮ ነው ኢቭን ማለት ነው። ሙስሊሙ ወዴት መሰለሽ የሚሄደው? ወደ አንጃ ጎራ ክፍልፋይ የት ነው ያለው? የነማን ጎራ? እኔ አሁን ስለ አህመዴ ለማ ያን ታሪክ እኚህን የመሰሉ ፊት አውራሪ አህመዴ ለማ ለኢትዮጵያ ትልቁን ታሪክ የሰሩ አስቢ። ጣሊያን ሐውልትን ቆራርሶ ከወሰደብን በኋላ ለማስመለስ ያን ሁሉ ጥረት አድርገው ያስመለሱ። በመንግስት ተዋረድም ውስጥ ገብተው ደግሞ ሹመኛ ሆኖ በመንግስትን ሲያገለግሉ በሐቀኝነት የነበሩ ሰው ምን ይልሻል? መውሊድ አክባሊ ነበሩ እኮ ይላል። ይሄ ኢሹ ነው። ምን አይነት ድድብና ነው? እኔ ይሄንን ነው አይሽ ትንሽ ስሜታው የሚያደርገኝ የሚሰጠው ኮሜንት። እኚህ ሰውዬ የከፈሉትን ዋጋ ለምንድን ነው ማታዩ? ስለምን አንጃ ታወሪያለሽ? ዛሬ እኮ ስለ አንጃ የምታወሪው እሳቸው በከፈሉት ዋጋ ነው። ገባሽ? እኚህ ሰውዬ የት ነበሩ መሰለሽ? ወሎ ላይ ይኖሩ ነበር። እና ወሎ ላይ ሲኖሩ ያው እያለ ከአዲስ አበባ በኋላ ያለውን ነገር ልንገርሽ። ኢቭን ኢህአዴግና ቅንጅት ተጣልተው ያለፈው ጠቅላይ ሚኒስተር መለስ ዜናዊ ምን ይል ነበር? የፖለቲካን ጥል ሽማግሌ አይፈታውም እያላቸው በሽምግልና የሀገርን ጉዳይ ይዘው ሲፈቱ የነበሩ ትልቅ ስራ የሰሩ ሀገር ግን ከድታቸው ከዛ ማንን ነበር ሲያሞግስ የነበረው? መጽሐፋቸው ላይ እሳቸው ራሱ ገልጸውታል። ፕሮፌሰር ኤፍሬም ሻቅ የተባለውን ያ እዛ ፈረንጅ ሀገር የነበረውን ሰውዬ ማለት ነው። እንደውም እሳቸው መጽሐፉ ላይ ምን ይጠቅሳሉ? የፈረንጅ ሆዱ የእባብ ወንዱ አይታወቅም ብለው ይላሉ። እኛ ለሽምግልና ዋጋ ስንከፍል ነበረ፣ ስለ ምግባችን ሳንጨነቅ፣ ስለ መኝታችን ሳንጨነቅ። እሱ ግን መንግስት ከበር አድርጎለት መጥቶ ከመለስ ጋር ይሞዳሞድብን ነበር ይላሉ። እሳቸው ይህን ሁሉ ዋጋ ከፍለው የሚሰደቡት እሳቸው ናቸው። ሀገር ግን አለ ማንም አያስታውሳቸውም። ገባሽ? ኢቭን ሙስሊሙ ስንት ነገር ከፍለዋል። ለመጀመሪያ ጊዜ እኮ በኢትዮጵያ ታሪክ ነው የምልሽ የኢስላም ማህበርን ተቋምን የመሰረቱ ሰው ናቸው። መስርተውም ማለት ነው ገና ሙናፊቅ ሲባሉ ራሱ ሙናፊቅ የሆነ ሰው ይሄ ሙናፊቅ ነው የመንግስት ጆሮ ነው ሲላቸው ከርሞ ጨንቋቸው ሁሉ ሀጅ ሄደው ምናምን አለ ታሪክ እናውሳው ካልሽ እናውሳለን። እና በጣም ረጅም ነው። ይሄን ሁሉ ዋጋ የከፈሉ ሰዎች ታያስቢ። ግን ሙስሊሙ መጥቶ ስለ ጎራ ያወራሻል። እንዲህ አይነት አስተሳሰብ የያዙ ሰዎችን ሳይ እኔ ትንሽ በስጨት ያደርገኛል። እና እኚህ ሰው ትልቅ ዋጋ ነው የከፈሉት እንደ ሀገር። ወላሂ የሚያሳዝንሽ ኢቭን ኃይለ ሥላሴን መንግስት ራሱ ማለት ነው ከበር ያደርጉለት ነበር እንደ ሀገር። ኢቭን እምነታቸው እየተነካ በእምነታቸው በዛ ልክ እየሆኑ አንድ ታሪክ ያወሳሉ። እንደውም እሳቸው ወሎ ላይ በነበሩበት ሰዓት አንዲት ሴት አለች እና ያቺ ሴት ቤቷ ክልል ላይ ታቦት ያልፋል፣ በቤቷ ክልል ላይ ማለት ነው። ከዛ ስላለፈ ነው በቃ ይሄ ከዚህ በኋላ ታቦት አልፎበታል እስላም አይኖርም ዞር በይ ይሏታል። እንዴ ምን ማለት ነው ስትል በቃ ታቦት አልፎበታል የክርስቲያን ነው እንዴ ይባላል እንዴ ትባላለች። ኦኬ ትልና አህመዴ ለማ ጋር ትሄዳለች። ፊታው ትሄድና ጥያቄ ታቀርባለች ለሳቸው። እንዲህ ተባልኩኝ ምን ላርግ ስትል ንጉሱ በፍትህ ይፈርዱልሻል ሂጂ፣ የሚገኙት ወንዶ ገነት የሚገኘው ቤተ መንግስታቸው ላይ ነው፣ ሂጂና ይሄንን ጉዳይሽን ንገሪያቸው ይፈቱልሻል ይሏታል። እሳቸውም ሄደችና ንጉሱ እግር ላይ ወድቃ ነገረቻቸው። እኔ ሙስሊም በመሆኔ ይሄው እንደዚህ ታቦት ስላለፈ ከየት የመጣ እምነት ነው ይሄ ይልና ኃይለ ሥላሴ ያንን ፍርድ የፈረዱትን ሰዎች ሁሉ አባሮ ለሴትዮዋ ቦታዋ እንዲመለስላት አድርጓል። አስቢ፣ በመንግስት በኩል ሆነው ራሱ የሀገርን ገጽታ ለመመለስ ሲጥሩ የነበሩ፣ በሙስሊም ሳይድ ሆነው ደግሞ ፊት ለፊት ከወጡ እመታለሁ የሚል ስጋት አለ። ውስጥ ለውስጥ ግን ብዙ ስራ ሲሰሩ የነበሩ። ለመጀመሪያ ጊዜ በእሳቸው ጊዜ ነው ተቃውሞ ራሱ የተጀመረው ማለት ነው። ተቃውሞ ማለት ነው እሳቸውም ነበሩበት እዛ ተቃውሞ ላይ እንደምታውቂው።
ተቃውሞ ከአንዋር መስጂድ ፊት ለፊቱ መጨረሻው ግን 4 ኪሎ ቤተ መንግስት የደረሰ ለመጀመሪያ ጊዜ መንግስትን መቃወም የሚባለውን የጀመረው ሙስሊም ቤትኛውም በዚህ በመለስም በነበረበት ስታይ በዚህኛው ቤትኛውም ማለት ነው። እና ይህንን ልፋት የለፉን ሰዎች ማስታወስ ስላለብንም በሚል ነው እኔ ነገሮቹና አንዳንድ ማነሳቸው ማለት ነው። ሀቅ ነው። ይሄ የምንከፋፈልበት ነገር አይደለም። የእሳቸው ጉዳይ በጣም ትልቅ ነገር የሰሩ ናቸው። ትልቅ ኢምፓክትም አይተናል። ኦኬ ናይስ። ከሱ ደግሞ ወጣ ስንል ስለ ሼህ መሐመድ ሳኒ አላህ ይዘንላቸውና ስለ እሳቸው ያነሳኸውም ታሪክ ነበር። እኔ አንተ ላይ ነው የሰማሁት እንጂ አክቹሊ አላውቀውም ነበር። ይገርማል። እሱን ደግሞ ብታካፍለን ደስ ይለኛል። ወላ ሀጂ በሽር ዳውድ ይባላሉ እና እሳቸው ወደ አማራ ወደ ሰሜኑ አካባቢ ይኖሩ የነበሩ የወርጂ አካባቢ ተወላጅ ናቸውና እያሉ ያው እንደ ማንኛውም ሰው ቁርአን ቀሩ ምናምን እያሉ ከዛ ቁርአንን ቀርተው ያው ኢትዮጵያ ላይ ሙስሊም ሆነሽ መማራችን የታወቀ ኦብቪየስ ነው። አንዳንደኛ ስናነሳ እንደ ምና ይላሉ። እኛ የተኖረ ህይወት ነው እየነገርን የአባቶቻችን የነበሩትን መሐመድ የነበረው ከበደ ተብሎ የተመዘገበ ምናቀዋል። ከሊል የነበረ አረጋ ተብሎ እኔ የአባቶቼ ጓደኞች ምናቀው ነው። እኮ ምንም ኃይለ ሥላሴ ታሪክ ላይ የታወቀ ነው። ሙስሊም ካወቀ ከነቃ ያው ስለሚፈራ ማለት ነው ያደርጉት ነበርና እኚህ ሰው እዚያ ሀገራቸው ላይ መቅራትም መማርም ስላልቻሉ ምን አደረጉ? አደገኛ ውጣ ውረድ ለፍተው ግብጽ ለመሄድ ይሞክራሉ። ብዙ ታሪክ ነው ያሳለፉት። ወደ መሄዱ ልሰድሽ እንጂ ይሄዱና ከዛ በኋላ ግብጽ አዝሃር ዩኒቨርሲቲ ይመዘገባሉ። በብዙ እንግልት ጥያቄ ተጠይቀው ወላ ሲያያቸው የማ ከአበሻ መጥቶ እንዴት መልስ ይመልሳል? አረቦች ሊመልሱ ያልቻሉትን 40 ጥያቄ እሳቸው መለሱ። እዛው አዝሃር መምህር ምሩቅ የሆኑ ያልመለሱትን እኚህ ሰው ይመልሳሉ። በጣም ይገረምና ይሄ ሰው እንዲህ አይነትማ ሰው ከሆኑ ይግቡ ብሎ ራሱ ይፈቅዳል ማለት ነው አዝሃር ዩኒቨርሲቲ። ከዛ አዝሃር ላይ ቆይታቸውን እዛው ሲያደርጉ ምን ይመለከታሉ? አስደንጋጭ ነገር ይመለከታሉ። የሌሎች እዛ ሀገር አዝሃር ዩኒቨርሲቲ ኢንተርናሽናል ማንም የትኛውም ዓለም የሚቀበል ነው ይታወቃል በዛ ሰዓት ማለት ነው። እና ሌላው ዓለም ላይ ያሉ መሪዎች ለዚህ ለሚልኳቸው ተማሪዎች ምግብም ምንም ምናምን ይቆርጣሉ። ኢቭን ፓስፖርት ምናምን አላቸው። ኢትዮጵያ ሙስሊሞች ግን ፓስፖርት የላቸውም። እንዴ ይሄ ነገር ለምንድን ነው ፓስፖርት ማይኖረን ይሉና እኚህ ሀጂ በሽር ምናምን ይሆኑና ሌላውም አብሮ ተዋቅረው ተቃውሞ ያሰማሉ ማለት ነው። የት ኤምባሲ መጀመሪያ በፍቅር በጸባይ ሄደው ምናምን ጥያቄ ያቀርቡ። ሲያቀርቡለት በሰዓቱ የነበረው አቶ ታፈሰ የተባለ ሰው በጋጥ ወጥ መልክ መልስ ይሰጣቸው። እስላም ሲገብር እንጂ ግብር ከመንግስት ይጠይቃል እንደ ምግብ ቁረጡልን ነው እንደምትለው ይላቸው። እስላም ለመንግስት ሲገብር ለኢትዮጵያ ለክርስቲያን መንግስት ሲገብር እንጂ ገብሩልኝ ሲል አያምርበትም። አርፈ ቁጭ በሏቸው ነው እንደ ይሉና በጣም ተበሳጫይተው ከዛ ሲያናግሩት በዘበኛ ይመልሷቸዋል። በዘበኛ ተመለሱ። ይሄንን ነገር በጣም አበሳጫቸው። እስላም ይገብራል እንጂ እንዴት ይገበርለታል የሚለው ቃል በጣም ያበሳጫቸዋል። ከዛ ተበሳጫይተው ይሄዳሉ ማለት ነው። ሌሎችም ጀማዓ ተዋቅረው ባንድ ላይ መጡ። በቃ በኃይለኛው ማን ስለሆነ ነው እሱ ይሄን መልስ የሚሰጠን? ሌላው ቢቀር እሺ ፓስፖርት ይስጠን ቢያንስ የዚህ ሀገር ዜጋን እንበል። እኛ ያለ ፓስፖርት እየኖርን ያለ ነው። ከዛም ተደባብቀን የመጣ ነው ለሙስሊም ፓስፖርት ስለማይሰጥ ነው። አስቢ ስለማይሰጥ ብለው ነው እዚህ መጡት ሊቀሩ ማለት ነው። ይሄን ሁሉ ልፋት ሲያደርጉ አቶ ታፈሰ የተባለው ሰው ያሉነ መልስ ሰጣቸዋል። አሁንም ተደበቀ ጭራሽ ማለት ነው ከኤምባሲ ሲደበቅ እዛው ዙሁራቸውን አስራቸውን መግሪብን ሰገዱ እዛው ቤተ መንግስት ውስጥ። ይሄ ድፍረት ነው እኮ እንዴት ተደርጎ ነው እነሱ ጋር ለነዚህ ሰዎች የሚሰገድላቸው ሰዎች ናቸው። ደግሞ ምንድነው የሚሉት? ከኃይለ ሥላሴ ቀጥሎ እኔ ስልጣን ያለኝ ሰው ነኝ እንዴት ለኔ ያሰግዱም ብሎ ይላቸዋል። እኛ ከአላህ ውጪ ለማንም አንሰግድም ወደዛ ይሉታል። ንቀውት ማለት ነው። እዚህ ሀገር ላይ ሲነቃቸው ነበር። ሄደረዛ አንሰግድልህም አይነት ነገር ይሉታልና በጣም ብስጭጭት ይላል ይህ ሰው ማለት ነው አቶ ታፈሰ የተባለው ሰው ተበሳይቶ ከዛ የግብጽ ፖሊሶችን ይጠራል። የግብጽ ፖሊሶች አሁንም ተነጋግረው ምንድነው ችግራችሁ አላቸው። ችግራችን እኛ ፓስፖርት ስጠን ያልነው የእናንተ ሀገር ተቀብሎን እየኖርን ነው። በእርግጥ ምግብም የእናንተ መንግስት እየቆረጠልን ነው። ነገር ግን እንደማንኛውም እናንተ ጋር መጥተው እንደሚማሩ ሰዎች እኛም ይቆረጥልን ምግብ። ይሄንን ነው የጠየቅነው። ምግቡ ይቅርሽ ፓስፖርት ይስጠን ነው አሉ። ይሄን ከጠየቃችሁ እንግዲህ የእናንተ ሰውዬ አህያ ነው ይላቸዋል። የግብጽ ፖሊስ ማለት ነው። የሚያስጠራ አይደለም አህያ ስለሆነ ግን እሱ በአግባቡ መነጋገር አይችልም። ስለዚህ ባካችሁ አትረብሹ ውጡ ይላቸዋል። ወጡ። ቀጣይ ቀን መጡ። አሁን ቀጣይ ቀን ሲመጡ ይመለስላቸዋል መልስ ሰጣቸዋለሁ ብሎ ነው የላካቸው። በቀጣይ ቀን ለመልሱ ሲመጡ መልእክተኛ ላከ። መልእክተኛ ሲልክ ሀጂ በሽር በቦክስ አፍንጫውን ይዱና ይጥሉታል ማለት ነው የተላከውን ሰውዬ። ከዛ ስልኩን የቢሮውን መሰባበር ይባላል። ከዛ የግብጽ ፖሊስ መጣ። ምንድነው ችግራችሁ ተስማሙ ሲል አንተ እንድታስማማን ሳይሆን እኔ ከነሱ ጋር ለመስማማት ክብሬ አይመጥነልኝም አቶ ታፈሰ ነው የሚለው።
መጨረሻ ላይ አላህ ያዋርደዋል በሚገርምሽ ሁኔታ እና ክብሬ አይመጥነኝም። ስለዚህ እኔ ከነሱ ጋር ዲል አላረግም አስወጣልኝ ነው ያልኩ አንተን ይለዋል። እሺ ብሎ ወሰዳቸው። እስር ቤት ገቡ ምናምን። ምንድነው ጥፋታቸው ተባሉ። እስር ቤት ላይ ፍርድ ቤት ምናምን ቀርበው ሁሉም ምንም አላጠፋንም አሉ። ሀጂ በሽር ግን እኔ አጥፍቻለሁ አሉ። ጥፋቴ ሙስሊም መሆኔ ነው አሉ። ትልቁ ጥፋቴ ይሄ ነው አሉ እያለቀሱ። እዛ ያለ በሙሉ አለቀሰ። ይሄንን አሳማ የሆነ መንግስት ያው አሳማ እንኳን አላሉም ማለት ይሄንን በቃ አንዱ እያወቅኩኝ እንዲህ አይነት ለሰው ማያስብ በእምነት የሚለይ ማንነቱን እያወቅኩኝ ተመልሼ እኔ ኢትዮጵያዊ ነኝ እባክህን ይሄን ስጠኝ ማለት ነው በቃ ይሄ ነው ስህተቴ ይላሉ። ከዛ ይሄ ነገር ይቀጣጠላል። ፍርድ ቤቱ ማለቀሰ። በቃ ውጡ እናንተ በሰላም ይላቸዋል። ኢኽዋን አልሙስሊሚን የሚባል ያኔ ነበረ እዛ ግብጽ ላይና አንጃ አንድ ነበሩ እንዲህ የእስላም ማለት ነው ያራሳቸው እንደ ሙስሊም ናቸው ምናምን የሚታወቅ ነው። እና እነዚህ ሙስሊም ብራዘርሶች ካሜራ ቪዲዮ ምናምን ይቀራርጹና ለዓለም ጉዳዩን ያቀጣጥሉታል። ዓለም ሁሉ ያወቀው የሙስሊሞችን በደል አይሽ ለመጀመሪያ ጊዜ ሙስሊሙ መበደሉን ዓለም ላይ ያሳወቁ ሰው ናቸው እኚህ ሰው። ስለኚህ ግን ማን ያውቃል? ይሄ ነው የሚያሳዝነኝ። ገባሽ? ቤተሰባቸውን ማን ያውቃል? ማንም መኖሪያ ማንም። አንዳንዴ መነሳት ያለባቸው ታሪኮች ሳይነሱ ቀርተው በሮንግ ዌይ ደግሞ ላይክ መታወቅ የሌለባቸው ለጀነሬሽኑ የማይጠቅሙ ነገሮች ሲነሱ ነው የምናየው። ወላሂ በትክክል አሁን እኚህ ሰው እንግዲህ ይሄን ዋጋ ከፈሉ። ከዛስ የሚገርምሽ ጉድ ሊቀጣጠል። ከዛ ኢኽዋኑል ሙስሊም ምናምን እያለ ጋዜጣው በጣም ነገሩን በጣም ሲራገብ ይሄ ነገር ይሉና በቃ ምላሽ ይሰጣቸው በተባለበት ሰዓት አላህ ሲያዋርደው የአቶ ታፈሰ የተባለ ሰው ኃይለ ሥላሴን ሊገደሉ እንደነበር ግን ታውቂያለሽ? በሙስሊሞች በኩል ሊገደሉ ታስቦ ነበር። ይሄ ብዙዎቻችን ማናቀው ነው። የኢድና የአረፋ ቀን እንደ ነገሩ ኃይለ ሥላሴ እግር ትስሚና እንኳን አደረሰው ብለሽ ትወጫለሽ ሙስሊም ከሆንሽ። ያው እንደ ክብረ በዓል በቃ ተከበረ ተብሎ ይታወሳል እንጂ አይከበርም። ገባሽ? አዲስ አትለብሽም ምናምን እና ይሄንን ነገር ሙስሊሞቹ ሊያደርጉ ያሉበት ቀን ይሄ አቶ ታፈሰ እዚህ ግብጽ ላይ ለሙስሊሞቹ የሚከለክለው ሰው የእህቱ ልጅ ኃይለ ሥላሴን በሙስሊሞቹ ተገን ገብቶ ሊገል ይፈልጋል። ይሄ ነገር ኋላ ላይ ገብተሻ ይሄንን የሚያደርጉት ጥምጣም የጠመጠሙ ሙስሊም መሳይ ሼኮች ናቸው። ከዛ በሚዲያ ይቀረጽና ሙስሊሞች አከበሩ ይባላል። ይሄ ፌቨር ማለት ነው። ይሄ ሊሰራባቸው የነበሩ ሰዎች አላህ ነገሩን እንደው ያጋልጠውና በውስጥ አለመግባባት እዛ ጋር ይሄን ፌቨር ሊሰሩ ከነበሩ ሰዎች ለኃይለ ሥላሴ ጉዳዩ ይደርስ። ከዛ ይሄ አቶ ታፈሰ የሚባለው ግብጽን የሚያምሰው ሰውዬ ከስልጣኑ እንዲወርድ ይደረጋል። ከዛ መልሰው ሙስሊሞቹ እዛው ግብጽ ላይ ያ ሰውዬ ይውረድ ይባልና ኢትዮጵያ መጥቶ ተራ ሰው ሆነ። ያንተው ቤተሰብ ነው ይሄው እዚህ ኃይለ ሥላሴ ሊገል የነበረው ስለዚህ አንተም ከስልጣኑ ወርዳል ተብሎ ይዋረድና እዚህ ይመጣል። ስልጣን ቆይ አይደል የሚቆይ ነገር አይደል እንደምታውቂው የሆነ ሰው ተዋርዶ ወይ ተከብሮ ይኖራል እና ይሄ ሰው በተራው ተዋረደ እዚህ ከኃይለ ሥላሴ ቀጥሎ እኔ ባለስልጣን ሲል የነበረው ሰውዬ ማለት ነው። ከዛ እንዲህ ያለ ነገሮቹ ቀጠሉ። እዚህም ላለው ሰው ጥያቄ ያቀርቡ እነዚህ ሰዎች አሁንም ጥያቄ ሲያቀርቡ ከዛ እያለ ነገሩን ሲያሻቸው ምንም ለውጥ አላመጡም። ከዛ ግን እኚህ ሰው ማስተርሳቸውን ይዘው እንግዲህ አስቢ ወላሂ አንዳንዴ አሁን ወደ ሶማሊያ አፋር ምናምን ይገርሙኛል ልጆቻቸውን ይሄ በትንሽነታቸው ቁርአን ያሳፍዛሉ። ይሄ ነገር ለቁርአን ለትምህርቱ ጠቅሟቸዋል። እኛ ግን አይምሮ የተነካ የታመመ ልጅ ሲኖር እኮ ነው ቁርአን ቤት የሚላከው ወይም ትርፍሳት ሲኖርሽ ነው ቁርአን ቤት ተገልብጠን ማለት ነው አይሽ። ከዛስ አሁን ላይ ደግሞ ያለውን ትሬንድ ደግሞ ለቁርአን ምን ያህል ትከፍያለሽ አንቺ እንደ ልጆችሽ? እኔ አሁን ለሁለት ልጆቼ 9,000 ብር ነው የምከፍለው። ሉክ ለምን እንዲህ ይሆናል? ገባሽ? ቁርአኑን ይበልጥ መወደዱ እኮ ኸይር ነው። ግን ገንዘብ ሲሆን የኔ አባት ምን ሲያደርግ እንደነበር ልንገርሽ። አውፈበኝን አዋሳ ላይ 01 የሚባል ሰፈር ላይ ለአንድ ደረሳ ብር ይከፈላል። ሙሉ ለኔ በተከፈለ ብር የሰፈሩ ሰው ይቀራል። አሁን እንደዚህ አይነት ነገር የለም። ደረሳ የፍትፍት አንበሳ ተብሎ እኮ ምግብ ነው የሚበላው አለቀ። ይሄ ነው እኮ አይሽ የነበረው ትሬንድ። በቃ ምግብ ይበላል አለቀ ያስቀራል። በዚህ ልክ ኤግዛጁሬት መሆኑ እንዳያሸሽ ፈራለሁ እኔ። ያሸሻል እንጂ እየሸሸ ነው። አብዛኛው እኮ አፎርድ ማድረግ ስለማይችል ቤት ውስጥ የቀረ ብዙ አለ። ከዛ ደግሞ አሁን ፉክክሩ በጣም ከፍ እያለ አይተህ ከሆነ ትላልቅ ሴንተሮች እየተከፈቱ እየሄዱ ምናምን ብዙ ነገር ብቻ ትሰማለህ። ያው ያ ባይሆን ጥሩ ነው። እውቀት ያላቸው ሰዎች ደግሞ ሼር ቢያደርጉ ቢያካፍሉም ደግሞ ኸይር ነው ብዬ አስባለሁ። በደንብ እንጂ ሜቢ ከታዩ ጋር ላይ ይችላል እንጂ እኚህን ሰውን ስታያቸው ከዛስ ይህን ዋጋ ከፍለው መጥቶ እዚህ ሀገር የተቀጠሩ ትምህርት ሚኒስተር አሁን ወደ ቁርአን ህትመት ልንገባ ነው። ትምህርት ሚኒስተር ገብተው ሲሰሩ በዲግሪያቸው ሌሎቹ 600 ብር ሲከፈላቸው እሳቸው ሙስሊም በመሆናቸው 200 ብር ይከፈላቸው። ይስተካከላቸዋል ተብሎ አልተስተካከለ። አረባካችሁ አስተካክሉኝ ያሉ ብዙ ልመና ያደርጋሉ።
ኢቭን መጨረሻ ላይ እያንዳንዳችሁን ሽጉጥ ይዤ ገብቼ ጭንቅላታችሁን ብዬ መንግስት የጠየቀውን ይጠይቀኝ ዋጋችሁን ነው የምሰጠው ብሎ ለአንድ ባለስልጣን ይናገረው ተናደው ማለት ነው። በዚህ ልክ አሰለቻቸው። ለ15 ዓመት ያህል የጨመሩላቸው 100 ብር ነው። ለምን ሙስሊም ብቻ ስለሆኑ እሳቸውም ገልጸውታል መጽሐፋቸው ላይ የህይወት ታሪክ የሚለው መጽሐፋቸው ላይ ማለት ነው። ይሄን ሁሉ ከዛ እንዲህ ሲበደሉ በደሉ በጣም ይበዛባቸውና አንዱ ያላቸውን ታውቂያለሽ? ኢቭን ዛሬ ላይ እንኳን ለሙስሊሙ ምን ይታሰባል የሚለውን ዝም ብለሽ በዚሁ ይሰጂ። አልহামዱሊላህ አሁን ላይ ጥሩ ይመስለኛል ካሉት ነገሮች ካለፉት ነገር አንፃር ያለፈውን ስታቂ ነው አሁን የምታመሰግኘው። እኔ አሁን አሽቃባጭ ምናምን ላሽቃብጥ ጥሩ ስለሆነልኝ ነው። በቃ ፐርሰናል ለኔ ጥሩ ነው። ሁሉም የተለያየ ነው አይደል አመለካከቱ። አስቢ ምን ይላቸዋል አንድ ባለስልጣን ጋር ሄደው እባክህን እንደው ደሞዜን ነገር ምን አረከ ሲሉት እንዴ አንተ ለምንድን ነው የምታሰለችል? አንተ ብለን ምን በጅቶ ባጀት የለም ወይ ገበሬ ይሁን ወይ አርሶ አደር ይሁን። ለሙስሊሙ ይሄን ነው የሚያስቡት። ወይ ገበሬ ይሁን ወይ ነጋዴ ይሁን። በጣም አብድኳል። እሺ ወይ ገበሬ ይሁን ወይ ነጋዴ ይሁን ይሄንን ነው የሚፈልጉልሽ። ከዛስ የኛ ሙስሊም ስትሮንግ እንትን አይልም አይቀጥልም። እንዳየሽው ማለት ነው በጽናት እኮ አይቀጥልም። ትምህርቱም ላይ ምንም ላይ ምን ደክሞ እነሱ የሆነ ቢሮክራሲ ንቃብ ጅልባብ የሆነ እንትን ብለው ይልሻል። አንቺ የሆነ መንገድ ተጠቅመሽ ያንን ነገር መሰብሪበትን መንገድ አትፈጥሪም። እንደ ተቋምም ለምሳሌ ትምህርታቸው የሚቀጥሉበት መንገድ በግልም ይሁን ኦረ በሆነ ነገርም ይሁን ቀጥሎ ተምሮ ማሳየት ሲገባን እኛ ግን ምንድነው ከትምህርታቸው እንዲቆሙ እናደርጋለን። እንዳየሽው የኔ አሳሰብ ነው። ከዛ ሀጂ ግን ምን አረጉ? ይሄን ሁሉ ተጽዕኖ ተቋቁሞ ከ15 ዓመት ያህል ለትምህርት ሚኒስቴር ካገለገሉ በኋላ የቁርአን ህትመት ይታሰብና ኃይለ ሥላሴ የቁርአን ህትመቱን ለምንድን ነው ያሰበው? ለፌቨር ሸረኛ ነበርና ምንድነው ፌቨሩ? ቁርአኑ ይታተማል፣ ነገር ግን ሙስሊሞች አያነቡትም። ለውጪ መንግስታት ይሄው አለ ለማለት ለምን ፈለገ? የዓለም መንግስታት በሙሉ ኃይለ ሥላሴ ላይ ጥርስ ነክሰውበታል። ስፔሻሊ አፍሪካ ሙስሊም። የሶማሌው ፕሬዝዳንት አንተ የእስላም ጠላት ብሎ በግልጽ ተናግሮታል። ኩዌት በሄዱበት በቲማቲም ኃይለ ሥላሴ እኮ ማለት ካሪዝማ ነው እንደምታውቂው፣ እንደ ጌታ የሚያመልኩት አሉ አይደል? እኚህ ግን ኩዌቶች ግን ቲማቲም ወርውሮ ናአናቱላህ አንተ የሙስሊም ጠላት የአላህ ርግማኑ ይረድብ እያሉ አስፋልት ላይ ቲማቲም ሲወረውርበት ነበር። ይሄን ሲያይ ደንገጥ አለ። አስቢ ይሄ ሰውዬ እኮ ጉልት ነው፣ 60 ዓመት የመራ እኮ ነው እንዴ! ስንት እኮ የሱ ጓደኞች እኮ ሞተዋል ስልጣን ላይ። እሱ ግን በቃ እንደዚህ በቃ እዛው አገር እንደያዘ ማለት ነው። እኔ ምን እንደሚገርመኝ ታውቃለህ? ሶሪ ያቋረጥኩ ሀሚ ነው። እንደዚህ አይነት ታሪኮች ኤክስፖዝ አይደረጉም። አይታ ከሆነ ኢቨን ልጆቻችንን በምናስተምርበት መጽሐፎች ላይም ይሁን ምንም አይነት ሚዲያ ላይ ራሱ እሱን በጣም የማጋነን የማኮፈስ ላይክ እሱ እንደሰራት ኢትዮጵያን እሱን ብቻ አይደለም ከዛ በፊት የነበሩ አጼዎችንም አይታ ከሆነ መሰረተ ልማት የላቸውም አድርገው ነው እንጂ እነዚህ ታሪኮች በጣም ሂድን ናቸው። አይነገሩም፣ አይወሩም። ኢቨን ላይክ ኢስላሙ ኮሚኒቲ ጋር ስትመጣም ብዙ የማውራት እንደዚህ ነገር ላይ ሼር የመደራረግ ነገር ስለሌለ አናቀውም። ኢቨን ጀግኖቻችንን አናቀም፣ ታሪኮቻችንን አናቀም። በምን ወይ ነው ኢቨን እነ ግራኝ አህመድ እየተጠቀሱ ያሉት መጽሐፍ ላይ ልክ እንደ ቴሮሪስት እንደ አገር ሊያጠፋ እንደመጣ እኔ አሁን እንደማይመስሉኝ እስከ ሆነ ታይም ድረስ ወላሂ አህመድ ግራኝ እኔ ኢትዮጵያ አይመስሉኝም ነበር። ኢማሙ አህመድ አእምሯችን ላይ የተቀመጠው እንትን አለ፣ የተሳለ ስዕል አለ። እነሱን ደግሞ ያስቀመጡበት ወይ አለ። ኢቨን አሁን እኮ ሙስሊም አይመራንም እስከሚሉበት በጣም የሚገርም ኋላ ቀርነት ዓለም በዚህ ልክ ኋላ ቀር የቀረበት የለም። በጣም የእውነቴን ነው። ሞንጎል በዚህ ልክ ኋላ አልቀረም። ይሄ አማዞን ጫካ ውስጥ ያለ ሰውዬ በዚህ ልክ ኋላ አልቀረም። ወላሂ እኔ በጣም የሚገርመው እንዴት ነው ሰው እንዲህ ኋላ መቅረት የሚቻለው? ወላሂ ግን በጣም የሚገርምህ አሁን እነሱ በጣም ላይክ በጣም ቴሪፋይንግ ነው፣ አስፈሪ ነው፣ ለሰው ልጅ ይሄ ሰብአዊ መብት የማይከበርበት ነው የሚሏቸው ሀገራት ዓለም ላይ በጣም ሰላም ካለው ኢቭን እነ ሳውዲን ብታነሳ ምንም አይነት ኮሽታ የለም። ኮሽታ የሌለበት በጣም ሰላማዊ የሚባሉ ሀገሮች ናቸው። ይሄን የሸሪዓን ለው የሚከተሉ ግን እንዳልሽው ስጋት አለ። ለምሳሌ አሁን ወደዛኛው ታሪካችን እንምጣና እንዳናጣፋው ብንዘጋው አይሻልም? አይደለም? አሁን እኚህ ሰውዬ የለፉትን ልፋታውን ታያለሽ፣ አይታወቅም እንዳልሽው ነው። ኢቭን ሙስሊሙ ያውቀዋል ወይ? ሙስሊሙ ጎራ ተከፋፍሎ መናከስን ይወቅ። ይሄን ነው የሚያውቀው። እኔ ለምሳሌ የኔ ይቅርብሽ ሚዲያው ላይ ማለት የሆነ ነገር አውርተሽ እኮ ያወራሽ ወሬ ከሆነ ጎራ ጋር ተያይዞ ላንቺ የሆነ ጎራ አታውቂውም እኮ ያን ጎራ የሆነ ስም ሰጥቶሽ ሲወቅጦሽ ታያለሽ። ገባሽ? ይሄ ገብስ ይወቀጥ የለመደ በቃ ሰውን መውቀጥ ቀላል ይመስላል። ሸሪዓ አይታወቅም። ገባሽ? እኛ አሁን ሰውዬ ምን ሆኑ መሰለሽ ወላሂ በሚያጅብሽ ሁኔታ እኔ ስለሚገርመኝ ከዛ ቁርአን ይታተም ይባልና
ኃይለ ሥላሴ ለራሱ ፖለቲካ ነው እንግዲህ ኩዌት እንደዛ ተብሏል። የግብፁ ሰውዬ እንዲህ ጥርስ ነክሶበታል፣ የሳውዲው ጥርስ ነክሶበታል፣ አንተማ እየተባለ ነው። ስለዚህ ምን ማድረግ አለበት? ይህንን ገጽታውን ለማስመለስ ይኸው ቁርአን እኮ አለ ኢትዮጵያ ላይ ታትመው ቁርአን በአማርኛ ነው ያለው፣ ነፃ ናቸው፣ ምንም ተበደሉ ነገር የለም ሊል ነው። መበደላቸውን ቤት በኩል አይተናል። ይኸው ግብፅ ላይ ቅድም አይተናል ግብፅ ላይ። ስለዚህ በደሉን ዓለም እያወቀው ነው። ዓለም በደል እንደሚበደል ስላወቀ ሙስሊሙ ለመሸፋፈን ይሄን ነገር ሲደረግ ግማሹ ሙስሊም ቁርአን እንዲታተምልን አንፈልግም። ስማርት ሙስሊም አይገኑሽም? ወላሂ ንቃታቸው እኛ እኮ አልነቃንም። በዚህ ልክ ታሪክ አናቀማ። ታሪክ የማያውቅ ሰው በምኑ ይነቃል? ትላንት የወደቀውን ነገር አያውቅም። የትላንት ውድቀት በምን እንደተነሳ አያውቅም። ትላንት ወድቀን በምን እንደቀረን አያውቅም። ታሪክ ጭራሽ አይታወቅም። እንዴ ታሪክ እኮ አይታወቅም። ወላሂ እኔ ላይቭ ላይ ታሪክን ሳወራ 20 ሰው አይኖርም። ላግጣ ስድብ ካለ 100 ሰው ይኖራል። በሺም ሰው ትቆጥሪያለሽ። እንዳየሽው ነው ላይቭ ላይ ብልግና እናት የምትሰደበት ቦታ ራሱን የሚሰደበት ቦታ ግግም ብሎ የሚቀመጥ ሰው አለ። ግን ታሪኩን አያውቅም። ስር ነቀል ለውጥ ነው የሚመጣው። ለዚህ ነው አያውቅም። ከዛኝ ሰውዬ ቁርአን ይታተም ይባልና ኃይለ ሥላሴ ለማስታወቂያ ሚኒስተር ይነግራል። ማስታወቂያ ሚኒስተር የሙስሊም አልአይን የሚባል ጋዜጣ አዘጋጆችን ይሰበስብና በሉ እንግዲህ ይኸው ከፈረንሳይኛ የተረጎመ ነው ይቅለታቸው እንካ እሴንት አትሞት በቃ ኢዝሊ ማለት ነው። ይሄንን አትሞት ትራንስሌት አድርጉና ቁርአኑን ሰጡ ለሙስሊሙ ይበተን አለንበል ይባልና አቶ ይሄ ሳሊም ቡቅሽራ የሚባል የክርስቲያን ሊባኖሳዊ ልክ ቁርአንን ሊያትም የነበረው ክርስቲያን ሊባኖሳዊ ነው። በኃይለ ሥላሴ እዚህ አንጃዎች በኩል የተያዘው ሰውዬ ማለት ነው። ከዛ እሱን አመጡትና እስቲ ይሄንን ነገር እስቲ ገልብጥ ሲባል አረ ይሄ ነገርማ ይከብደኛል ትንሽ አማርኛ ብዙ ስለማልችል አማርኛ የሚችል ሰው ጨምሩልኝ ሲባል ሀጂ በጣም ሰልችቷቸው የኢትዮጵያ ቢሮክራሲው ስርዓቱ ወደ አፋር ሄደው ለእርሻ ሊሰሩ እየሄዱ ነበር። ከዛ ተመልሰው እንዲመጡ ይደረጋሉ። መጡና ከዛ ማስታወቂያ ሚኒስተር በል እንግዲህ ይኸው ወደዚህኛው ስራ ተመለስ ቁርአኑን እንዲታተም አድርግ ሲሉት እኔ በሆነ ምንድን ነው ብለው አንድ ባለስልጣን እስቲ ይሄን አድርግ እሺ እችላለሁ ብዬ እኔ ጃሂል ነኝ አሉ። ማስተርስ ያላቸው እኮ ናቸው ከአዛር ዩኒቨርሲቲ የዲን እውቀት ሸሪዓ ምናምን በቃ በስንት በብዙ ነገር ነው እንግዲህ ማስተርሳቸውን የያዙት እዛው ዘርዝረውታል። ግን እኔ ጃሂል ነኝ ቁርአን ለማትራንስሌት ለማድረግ አቅሙ የለኝም። ግን እስቲ ከፈረንሳይኛ የተረጎማችሁትን ላንብበው ስላሉ ደነገጥኩ አሉ። ሙስሊሞች እንዳልጻፉት ግልጽ ነው አሉ። ስድብ ነው ያለበት አሉ። ማለት ሙስሊሞች የሚስብ ትራንስሌት ራሱ የተደረገበት ወይ አይሆንም አልኳሉ። ዋጋ ከፈሉ። አየሽ አይሆንም ማለት ወላሂ ማንም እኮ አሁን ደፋር እኮ ነው እችላለሁ ነው። የሆነን አሊም ተነስቶ ሲሰድብ አይገጥምሽም? እችላለሁ ነው እኮ አልችልም የሚለው እኮ የለም። እችላለሁ እንጂ ግን አልችልም ጃሂል ነኝ። ወንድ እንዲህ ነው ድፍረት ማለት። እኔ ወላሂ እኔ ማህይም ነኝ ማለት ድፍረት ይጠይቃል። ተምረሽ በዛ ላይ ተምረሽ ሲሆንስ እየወቅሽ ሲሆንስ እኔ አላቅም ዞር በልልኛል። ከዛ በኋላ አይ ፕላን ቢ ይባልና ምን ይደረግ ሲባሉ እኔ ማቃቸው ትልልቅ ዑለማዎች አሉ እነዛ ሰዎች ይምጡ ከፈቀዳችሁልኝ እነዛ ሰዎች ሊመጡ ይችላሉ ይላል። አንተ አትተረጉምም አሉት። አዎ አልተረጉምም አሉ። ኦኬ አሉ። ተጀመረልሽ ማለት ነው። ሰዎችን ጥቀስ ሲባሉ ጠቀሱ። ሀጂ መሐመድ ሳኒ ሀቢብ፣ መሐመድ ሲዲቅ ይመስሉኛል ከሌላም እንዲሁ ደግሞ አቶ አብዱል ከሪም የሚባሉ ነህው እውቀታቸው ጥግ የደረሰ ሰው እኝን መረጡ። እሳቸው ሲመርጡ የኛ ዑለማዎች ወላሂ በጣም ይገርሙሻል ምን አይነት ስማርት እንደሆኑ። እዚህ ጋር ፌቨሪ እንግዲያው ሀጂ በሽር ላይ ምቀኛ ይበዛባቸው ነበር ሰውዬው ታሪካቸውን ስታይ። ከዛ የሆነ ሰው ሹክ ይላል ይህ ሰውዬ ቁርአን እንዲተረጎም አይፈልግም፣ የኃይለ ሥላሴ መንግስት ላይ እንዲታመጽ ይፈልጋል። ስለዚህ አውቆ ነው ሆን ብሎ ነው ሰው አለ ያለው። በጣም ተንኮለኛ ሰው ነው በሽርን ፍሩት ብሎ ይነግራቸዋል። ሙስሊም የሆነ ሰው እኮ የሙስሊም ጠላቱ ሙስሊም ነው ሌላ እንዳይመስልሽ። ወላሂ እኔ ካየሁት ታሪክ ስታነቢ ጠላቱ ሙስሊም ነው። ስልጣን ፈላጊ ምናምን ጥቅም ፈላጊ ሙስሊም ማለት ነው። ያንቺን ምናምን አይብሽን የእህቱን ምናምን ተወጣ ሙስሊም ናት እኮ ሌላው እኮ አይደለም። ሌላ አላየንም እኛ ታሪክም ላይ ትብለ ታሪክ ነው ወላሂ። ከዛ ምን ሆነ በሚገርም ሁኔታ ይመጣና አንተ ተንኮለኛ እስስት እንደሆንክ አውቃለሁ ይሉታል። ጠርቶ ቢሮ አስጠርቶ ሰድ እንዴ ምን ሆነ ነው ክብርነቱ ምን አልኮት ይላል። አንተ ቁርአን እንዲታተም ማትፈልግ የኃይለ ሥላሴ ጠላት እንደሆንክ ደርሰንበታል አሉት። ደነገጡ። እኔ አሉ አው እኔ በጭራሽ እንዲህ አይነት ሐሳብ ምንም እንትን የለኝም እርግጠኛ ሆኜ ነው ምነግራችሁ ይላል ሲል ከዛ በኋላ ኦኬ ሶሪ ይሉትና ለጊዜው ማለት ነው በርጋታ ሲነግሩት እሺ የምትላቸውን ሰዎች አቅርብ ተባሉ። እኚህ ሰዎች አቅርቤ እኔ ያ ሰው እንዳለው ቁርአን እንዲታተም ማይፈልጉ ከሆነ እኔ ልገደል ፍቃደኛ ነኝ አሉ። ልታሰራሉ። ከዛ ኦኬ ብለው ሲመጡ እኚህ ሰዎች
ዑለማዎች አይደሉ አንደኛ ወሎ ነው ያሉት ወይዘሮ ስህነ ነው ምናምን የሚባሉ ሴትዮ እሳቸው ትምህርት ቤት አስተማሪ ናቸው አንዱ እዚህ አዲስ አበባ ነው የሚሰሩት አላህ ጀነተል ፊርደውስ ነው ይወፍቃቸው ይገርሙሻል ጥበባቸው ከዛ እንግዲያው መታቸዋልና ቁርአንን ይኸው አትሙ አላቸው ምን ማለት ነው አሉ ጥበባቸው ምን ማለት ነው እኛ ሳንበላ ሳንጠጣ እንኖራለን እንዴ ከፈሉን ምክንያቱም ለመንግስት አላማ ነው የሚታተመው ለሱ አላማ ኮነ ማስከፈል አለብሽ ካልከፈላችሁ እኛ አንተረጉምም አሉ ሲያዩአቸው ጀላጅል ነው የሚመስሏቸውና እንዲኒ ማለታቸው አስደነገጠው እስላም እኮ ከፈለኝ የሚልበት እኮ ሀገር አልነበረም ገባሽ እንዴት ይላል ብለው ደነገጡ ማለት ነው መብታቸውን በመጠየቃቸው ከዛ ይደነገጡ እንደውም ችሎታ አለብኝ እንደውም ሄዳለሁ አሉ ሀጂ መሐመድ ሳኒ ማለት ነው እንደውም ሄዳለሁ አሉ ከዛ እሳቸው ሄዳለሁ አሉ ምናምን ነገር ካኪ ነው የሚለብሱት ምናምን አለባበሳቸውን እዛው መጽሐፍ ላይ ሲገልጹት ሲታዩ ኮልታፋ ናቸው ሞኝ ነው የሚመስሉት ግን በደንብ ነው የሚያውቁት ይላሉ እሳቸው በጣም ወዳጄም ናቸው አሉ ከዛ ይሄ ሲባል በቃ እሱ ከሄደ እናንተ ተርጉሙ ተባለ ሌላው ቢሆንስ በቃ እሺ አይደለም ይለው እኔ ጃሂል ነኝ አልኩ እኮ ሳትበላ ሳትጠጣ እዚህ ጋር ሙት ብትለኝ እመርጣለሁ አሉ ሀጂ በሽር ሙት ብትለኝ እመርጣለሁ እኔ ግን ቁርአን አልተረጉም የመጣ ይምጣሉ አንተ እውነትም እንደተባለው ተንኮለኛ መርዝ ሰው ነው ቆይ ባላሳስር ይልና በጣም ይበሳጫል ማስታወቂያ ሚኒስተር ከዛ ደብዳቤ ይጽፋል ለፖሊስ ሲጽፍ እባክህን እኛ በሽርን በደንብ እናውቀዋለን ለ15 ዓመት ያለኛ ጋር ሲሰራ አንድም ተንኮል የለበትም ተረጋጋ አለው ምክትል ሚኒስተሩ ማለት እሺ አለና ወዳው ተረጋጋ ከዛ ከጊዜ በኋላ እሺ ያልካቸው ሰዎች እንጡና ይጀምሩ ተባለ ቁርአኑ ተጀመረ 1 አመት ከ6 ወር ፈጀ በአንድ አመት ከ6 ወር ተተርጉሞ ያለቀው ማለት ነው ከዛ ኃይለ ሥላሴም ያው ሪስፖንሲቢሊቲውን ለመውሰድ እናንተ የተረጎማችሁት ልክ እንደሆነ ደግሞ ሌላ ኮሚቴ ይምጣና ይዋቀርና ይፈርም ተባለ ሼህ ቡሽራ አልከረም የሚባሉ ትልቅ ዑለማ ነበሩ እነሱ ሁሉ ተጨምሮ መተዋዩና ፈርመው ይሄ ቁርአን ትክክለኛ ትርጉም ነው ያዘው ተተርጉሞ እጃቸው ላይ ተሰጠ